gentlemen, welcome to TrimTech YouTube channel. በአዶቤ ፕሪሚየም ፕሮ እንዴት አድርገን እንሰራለን የሚሉ ለዩቲዩበሮች፣ ለቲክቶከሮች፣ ለተለያዩ የቪዲዮ ስራ ለተሰማራችሁ እንዲሁም መስተማራት ለምትፈልጉ ሰዎች በጣም አሪፍ የሆነ በጣም ዘመናዊ ኮርስ ዛሬ እናያለን ማለት ነው። ስለዚህ ሁላችሁም ላይክ፣ ሼር እና ሰብስክራይብ በማድረግ እነዚህን ቪዲዮዎች ለብዙ ሰው እንዲደርስ አግዙ። ቪዲዮ ኤዲት ማድረግ ፈልጋችሁ የተለያዩ ቪዲዮዎችን፣ ፊልሞችን፣ ዘፈኖችን ሊሆን ይችላል። የተለያዩ ፖድካስቶችን፣ ቲቪ ላይ የሚተላለፉ ፕሮግራሞችን ልትመለከቱ ትችላላችሁ። ነገር ግን እነዛ ነገሮች ፖስት ፕሮዳክሽን ላይ ከመግባቱ በፊት እንዴት ኤዲት ተደርገው አየር ላይ እንደሚውሉ አታውቁም። ስለዚህ የተለያዩ የዩቲዩብ ቪዲዮዎች ልታዩ ትችላላችሁ። የተለያዩ ሰዎችን ልጠይቁ ትችላላችሁ። ወይም ትምህርት ቤት ሄዳችሁ ልትማሩ ትችላላችሁ። ነገር ግን በደንብ ላትይዙ ትችላላችሁ። ሰላም፣ እንደምን ቆያችሁ? ይህ ከትሪምቴክ ዩቲዩብ ቻናል ተዘጋጅቶ ወደ እናንተ የሚደርስ የቪዲዮ ኤዲቲንግ ፓርት ኮርስ ይሆናል ማለት ነው። ይህ ቪዲዮ ወደ እናንተ እንዲደርስ ቢዩኒኮስሞ ስፖንሰር አድርጎታል። ቢዩኒኮስሞን ከልብ እናመሰግናለን። በዚህ በፓርት 2 የምናየው ቪዲዮ ኤዲቲንግ ተርሚኖሎጂ፣ የተለያዩ የቪዲዮ ኤዲቲንግ ሶፍትዌሮች እና አዶቤ ፕሪሚየም ፕሮ ኢንተርፌሶችን ወይም ገጽታው ምን ይመስላል የሚለውን እናያለን ማለት ነው። ባለፈው የቪዲዮ ኤዲቲንግ ተርሚኖሎጂ 7 ላይ ነው የቆምነው። ዛሬ 8 ብለን እንጀምራለን ማለት ነው። ሁለተኛው የቪዲዮ ኤዲቲንግ ተርሚኖሎጂ ታይም ላይን ማለት ነው። ታይም ላይን ስንል ምን ማለታችን ነው የሚለው ነው። ታይም ላይን ማለት ዋናው ቪዲዮ ኤዲት የምናደርግበት የቪዲዮ ኤዲተሮች ቦታ ነው ማለት ነው። የተለያዩ ቪዲዮ ክሊፖችን፣ ኦዲዮ ክሊፖችን፣ ኢፌክቶችን እና ትራንዚሽኖችን ኤዲት በማድረግ የምንጠቀምበት ቦታችን ነው ማለት ነው። 9ኛው ኪ ፍሬም ነው። ኪ ፍሬም ማለት አንዳንድ እንቅስቃሴዎችን ለመፍጠር ስንፈልግ ኪ ፍሬምን እንጠቀማለን። ለምሳሌ ቴክስቶቻችንን ከአንድ ቦታ ወደ አንድ ቦታ እንዲሄዱልን ሙቭመንት መስጠት ብንፈልግ በኪ ፍሬም አማካኝነት ነው ሙቭመንት ልንሰጥ የምንችል። ስለዚህ ኪ ፍሬም ፖዚሽን፣ ስኬል፣ ኦፓሲቲ፣ ኦዲዮ ቮሊዩም መስራት ያስችለናል ማለት ነው። ቀኔን ደስ በሚል መንፈስ ስጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩም ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙ ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ወዳጅነቱን እንደያዘ ዛሬም በስኬት እየገሰገሰ ይገኛል። በአዲስ አበባ በሁሉም አቅጣጫዎችና በተለያዩ የክልል ከተሞች የአገልግሎት ማዕከላቱን ዘርግቷል። በግንባር ቢታደሙ በምቾት ሰገነት ተቀብሎ አሊያም ካሉበት በኢንተርኔትና ሞባይል ባንኪንግ አገልግሎት ውጥረቶን ይቀንሳል። ዘመን ባንክ የላቀ አገልግሎት ማዕከል። 10ኛው ደግሞ ሎሰርድ ነው። በቪዲዮ ኤዲቲንግ እንግዲህ ሎሰርድ ስንል ምን ማለታችን ነው? የተለያዩ የሰው ስም ሊሆን ይችላል፣ ቴክስት ኦር ግራፊክሶች ልናስገባ እንችላለን። ለምሳሌ እንደ ስሞች፣ ታይትል ሊሆን ይችላል እና የባንክ አካውንቶችን ቪዲዮዎቻችን ላይ ስናስገባ ሎሰርድ ይባላል ማለት ነው። 11ኛው መልቲካም ኤዲቲንግ ነው። ቪዲዮ ስንቀርጽ በተለያዩ ካሜራዎች ልንቀርጽ እንችላለን። ለምሳሌ የፖድካስት ቪዲዮዎች ልንሰራ ብንፈልግ በ3 ካሜራዎች ልንቀርጽ እንችላለን። ስለዚህ በተለያዩ ካሜራዎች የተቀረጹ ቪዲዮዎችን እንዴት አድርገን ኤዲት እናደርጋለን የሚለውን የምናይበት ፓርት መልቲካም ኤዲቲንግ ይባላል ማለት ነው። ሞንታጅ ማለት አጫጭር ቪዲዮዎችን፣ አጫጭር ሲኖችን ገጣጥመን ለምሳሌ አንድ ሰው ተወልዶ እስከ ስራ እስከሚይዝበት ያለውን የህይወቱን ሂደት በአጭር ሁኔታ ስናስቀምጥ እሱ ሞንታጅ ይባላል ማለት ነው። ሞንታጅ በጣም የሚጠቅም የቪዲዮ ኤዲቲንግ ቴክኒክ ነው ማለት ነው።
ሌላኛው ቪዲዮ ፎርማት ነው። ቪዲዮዎች የተለያየ የቪዲዮ ፎርማት አላቸው። ስለዚህ ቪዲዮ ፎርማት ማለት ቪዲዮችንን የምናስቀምጥበት ኮንቴነር ማለት ነው። ቪዲዮንም ኦዲዮንም የምናስቀምጥበት ኮንቴነር ነው ማለት ነው። ስለዚህ በጣም የታወቁት ቪዲዮ ፎርማቶች MP4፣ MOV፣ AVI፣ WMV and MKV ናቸው። ስለዚህ እነዚህ የቪዲዮ ኤዲቲንግ ፎርማቶች ለምንድን ነው የሚለያዩት? ምንድን ነው የሚያለያያቸው የሚለው አንደኛው የፋይል ሳይዝ ነው፣ ሁለተኛ የቪዲዮ ኳሊቲ ነው፣ ሶስተኛ ደግሞ ኮምፓቲቢሊቲ ነው። በእነዚህ አማካኝነት የቪዲዮ ኤዲቲንግ ፎርማቶች ይለያያሉ ማለት ነው። የቪዲዮ ፎርማቶችን የምናስቀምጥበት ኮንቴነር ደግሞ የራሱን የቻለ ኮድ አለው። በብዛት የምንጠቀምበት ኮድ H.264 በመባል ይታወቃል ማለት ነው። በጣም የታወቀው የቪዲዮ ፎርማት MP4 አብዛኛው ቪዲዮ ኤዲተር የሚጠቀሙ በጣም በስፋት አብዛኛው ሰው የሚጠቀመው የቪዲዮ ፎርማት MP4 ይባላል። MOV ደግሞ ለአፕል ኮምፒውተሮች የሚሰራ ሃይ ኳሊቲ እና ኮምፓቲቢሊቲ ያለው ለአፕል ኮምፒውተሮች ለማክ ዲቫይሶች ብቻ የሚሰራ የቪዲዮ ፎርማት ነው። AVI ማለት ደግሞ በጣም የቆየ የቪዲዮ ኤዲቲንግ ፎርማት ነው፣ ግን ትልልቅ የቪዲዮ ሳይዝ ያለው ነው። WMV በማይክሮሶፍት ካምፓኒ እንትን ያለ ነው እና አብዛኛው ለዊንዶ ዲቫይሶች ላይ የምንጠቀምባቸው የቪዲዮ ፎርማት ነው ማለት ነው። አሁን ደግሞ ቪዲዮ ኤዲቲንግ ሶፍትዌር ማለት ምን ማለት ነው? ቪዲዮ ኤዲት ካደረገን በኋላ ቪዲዮ ኤዲቲንግ የምንሰራበት የተለያዩ ሶፍትዌሮች አሉ ማለት ነው። በእነዚህ በቪዲዮ ኤዲቲንግ ሶፍትዌሮች ትሪም ማድረግ እንችላለን፣ ኢፌክት ልናስገባ እንችላለን፣ ኦዲዮ ልናስገባ እንችላለን እና ቪዲዮችንን የተዋበ ማድረግ እንችላለን ማለት ነው። የቪዲዮ ኤዲቲንግ ሶፍትዌሮችን ለሁለት ከፍለን እናያቸዋለን። የመጀመሪያው ፔድ ቪዲዮ ኤዲቲንግ ሶፍትዌር ነው። እነዚህ አብዛኛው የቪዲዮ ኤዲተር ፕሮፌሽናል ቪዲዮ ኤዲተሮች የሚጠቀሙበት ፔድ ሶፍትዌር ይባላል። ለምሳሌ አዶቤ ፕሪሚየር ፕሮ፣ ፋይናል ከት ፕሮ፣ ዳቪንቺ ሪዞልቭ ብለን ልንጠቅሳቸው እንችላለን። አንፔድ ቪዲዮ ኤዲቲንግ ሶፍትዌሮች ደግሞ ምንም ክፍያ የማይጠይቅባቸው ሶፍትዌሮች ናቸው ማለት ነው። ስለዚህ ዝም ብለን ዳውንሎድ አድርገን ቪዲዮ ኤዲት ማድረግ እንችላለን ማለት ነው። ምንም አይነት ክፍያ የማይጠይቁ የቪዲዮ ኤዲቲንግ ሶፍትዌሮች ናቸው ማለት ነው። አዶቤ ፕሪሚየር ፕሮ ኢንተርፌሱ ምን ይመስላል? አዶቤ ፕሪሚየር ገጽታው ምን ይመስላል? አዶቤ ፕሪሚየር ፕሮ ፓናል ቤዝድ ከስተማይዘብል ወርክ ስፔስ ያለው ቪዲዮ ኤዲተሮች የሚጠቀሙበት ኤዲት የምናደርግበት የአዶቤ ገጽታ ነው ማለት ነው። የአዶቤ ፕሪሚየር ፕሮ ኢንተርፌስ በጣም ኪ ኤሌመንቶች አንደኛው ፕሮጀክት ፓኔል ነው። ፕሮጀክት ፓኔል ማለት ይሄ ቪዲዮ፣ ኦዲዮ፣ ኢሜጆች ኢምፖርት የምናደርግበት የአዶቤ ፕሪሚየር ፕሮ አንዱ ፓርት ነው ማለት ነው። ሌላኛው የአዶቤ ፕሪሚየር ፕሮ ኢንተርፌስ ወሳኝ ኤሌመንት ሶርስ ሞኒተር ነው። ይህ ደግሞ ሶርስ ሞኒተር ቪዲዮችንን ኢምፖርት ያደረግነው ቪዲዮችን የምናይበት እና አንዳንዴም ትሪሚንግ የምንሰራበት ቦታ ነው ማለት ነው። ሌላኛው የአዶቤ ፕሪሚየር ፕሮ ኢንተርፌስ ፕሮግራም ሞኒተር ነው። ፕሮግራም ሞኒተር ኤዲት የምናደርገውን ቪዲዮ የምናይበት መስኮት ማለት ነው። ታይምላይን ፓኔል ቅድም አንስተነዋል። ታይምላይን ፓኔል ዋናው ቪዲዮ ኤዲተሮች የሚሰሩበት ዋናው ኤሪያቸው ነው ማለት ነው። ቪዲዮ ክሊፖችን፣ ኦዲዮ ትራክሶችን፣ ኢፌክቶችን የምንሰራበት ቦታ ታይምላይን ፓኔል ይባላል። ኢፌክት ፓኔሎች አዶቤ ፕሪሚየር ፕሮ በጣም ብዙ የሆኑ ኢፌክቶች፣ ትራንዚሽኖች አሉት። በጣም ብዙ የሆኑ ኢፌክቶችና ትራንዚሽኖች አሉት። ያንን ኢፌክቶችና ትራንዚሽን የሚይዝበት ቦታ ኢፌክት ፓኔል ይባላል። ሚዲያ ብራውዘር የምንለው ደግሞ የተለያዩ ቪዲዮዎችን ኢምፖርት የምናደርግበት የአዶቤ ፕሪሚየር ፕሮ ኢንተርፌስ አካል ነው ማለት ነው።
ኦዲዮ ሚተር ፓኔል ደግሞ የምናስገባቸውን ኦዲዮ ቮሊዩማችን የምንለካበት ቦታ ነው ማለት ነው። ቱልስ ፓኔል ደግሞ የቪዲዮ ኤዲቲንግ ቱሎችን የሚይዝልን ፓኔል ነው ማለት ነው። ለምሳሌ እንደ ፔን ቱል፣ ቴክስት ቱል እና የተለያዩ የቪዲዮ ኤዲቲንግ ቱል ፓኔሎችን የሚይዝልን ቦታ ነው ማለት ነው። ኢንፎ ፓኔል ደግሞ የተለያዩ ኢንፎርሜሽኖችን የሚይዝልን የአዶቤ ፕሪሚየም ፕሮ ኢንተርፌስ ቦታ ነው ማለት ነው። ማርከርስ ፓኔል የአዶቤ ፕሪሚየም ፕሮ ኢንተርፌስ ሲሆን የተለያዩ ማርከሮችን የሚይዝልን ቦታ ነው ማለት ነው። ሂስትሪ ፓነል ሌላኛው የአዶቤ ፕሪሚየም ፕሮ ኢንተርፌስ ሲሆን የምናስገባቸውን ቪዲዮዎች የተለያዩ ሂስትሪ ኤዲት ያደረግናቸውን ቪዲዮዎች የተለያየ ሂስትሪ የሚይዝልን ፓኔል ነው ማለት ነው። የአዶቤ ፕሪሚየም ፕሮ ወርክ ስፔስ እንደፈለግነው ከስተማይዝ ማድረግ እንችላለን። ራሳችን በሚመችን መሰረት ወርክ ስፔሱን ልናስተካክላለው እንችላለን ማለት ነው። ሌላኛው የአዶቤ ፕሪሚየም ፕሮ ኢንተርፌስ አንደኛው አካል ሲኩዌንስ ነው። ሲኩዌንስ ደግሞ ያስገባናቸውን ቪዲዮዎች፣ ኦዲዮዎች እና የተለያዩ ቪዲዮዎች አሬንጅ ወይንም ሲኩዌንስ ቅደም ተከተል የምናስይዝበት ቦታ ነው ማለት ነው። ሌላኛው ክሊፕስ ነው። የተለያዩ ቪዲዮዎች ሊሆኑ ይችላሉ፣ ኦዲዮ ፋይሎች ሊሆኑ ይችላሉ። ኢምፖርት ከማድረጋችን በፊት የምናስቀምጣቸው ወይም የምንቀርጻቸው ቪዲዮዎች ክሊፕ ልንላቸው እንችላለን። ያው ፕሮጀክት ፓኔል ላይ ኢምፖርት እናደርጋቸዋለን ማለት ነው። አዶቤ ፕሪሚየም ፕሮ በጣም ኢፌክት እና ትራንዚሽኖችን በደንብ የያዘ ኢንተርፌስ ነው። ስለዚህ ቪዲዮ ኤዲተሮች ብዙ ኢፌክቶችና ትራንዚሽኖችን አዶቤ ፕሪሚየም ፕሮ ላይ ማግኘት ትችላላችሁ ማለት ነው። በፓርት 2 ያዝንላችሁ ቱቶሪያል ይህን ይመስላል። በሚቀጥለው ሳምንት በፓርት 3 እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ።